ነጂብ እንዴት አለሽ እማዬ? እንኳን ወደ ቤት ተመለስክ ነጂብ። አመሰግናለሁ እማዬ። አባዬ እንዴት አለህ? ነጂብ ደህና ነህ? ነጂብ እግዚአብሔር ይመስገን ደህና ነኝ። እንዴት ይዙሃል? ካህኑስ እንዴት ናቸው? ከካህኑ ጋር እንደነበርኩ እንዴት አወክ? አይ አንተ እንደሆን ከቤተ ክርስቲያን ሌላ ወዴትም አትሄድም። ተባረክ ልጄ፣ እግዚአብሔር ይባርክህ። ነጂብ እኔ አባትህንም አትዘንጋ። እድሜ እየገፋ ነው፣ ጤናዬም እየታወከ ነው። አንተ እኮ ነህ ደጋፌ ነጂብ። እድሜን ያርዝመው አባዬ። ጌታ ሆይ አባዬና እማዬን ምን ያህል እንደምወዳቸው ታውቃለህ። ነገር ግን አንተን ደግሞ ምን ያህል እንደምወድህ ታውቃለህ። የልቤን ምኞት እንድፈጽም ፈቃድህ ከሆነ መንገድህን አሳየኝ፣ እነሱንም አብርታቸው። የማይሆን ከሆነ ደግሞ የአንተ መልካም አገልጋይ እንደሆነ አድርገኝ። ሐሳብ ወዴት ይዞ እንደሚሄድ ሳስብ ይደንቀኛል። ነጂብ ለምን ትቆማለህ? ና እስቲ ወዲህ። እሺ በል ቁጭ በልና መድኃኒቴን እስከምወስድ ድረስ ስፌቱን። እሺ እሺ አባዬ። ቆይ መጀመሪያ ሄድና ነጂብን ጠርተውና። ሙሉ ቀን እኮ ቁራሽ እንኳን አልቀመሰም። አሁን ደግሞ እየመሸ ነው። አሁን እናንተ ብሉ፣ ልጅ ነጂብ በኋላ ይበላል። ነጂብ እግዚአብሔር ሆይ ስለ ሙሉ በረከትህና ፍጻሜ ስለሌለው ቸርነትህ አመሰግንሃለሁ። ለምንድን ነው መጥቶ ከኛ ጋር የማይበላው? እያወከው እርሱ እንደሆነ ተያይዞታል። እስቲ አሻውን ያድርግ። እየጸለየ ነው አይደል? ነጂብን ታውቀው የለ ፈጣሪውን እጅግ ይወዳል። ፈጣሪውን በመውደዱ የምደሰተውን ያህል ትቶን ይሄዳል ብዬ ሰጋለሁ። ለምን ትቶን ይሄዳል? ትቶን ወደ ገዳም ይሄዳል ማለት ነው አይደል? የሚያስፈራኝ ይሄ ነው። እኛን ትቶን ሊሄድ ይችላል። ያሉኝ ልጆች ደግሞ እሱና ፋሪስ ናቸው። ብትፈራ እንኳን የኔን ያህል ልትፈራና የኔን ያህል ልትወደው አትችልም። እኔ በማህፀኔ ተሸክሜዋለሁ። ደሙ ከደሜ ጋር አንድ ነው። ከሱ የሚሻል ለእግዚአብሔር የማቀርበው መስዋዕት የለኝም። ምናልባትም እርሱ ከመነኮሰ ለቤተሰባችን ሁሉ በረከት ይሆናል። እንግዲህ እርሱ እግዚአብሔር ያበርታው፣ እርሱ ይቀድሰው። አባዬ አትጨነቅ፣ ብቻ አንተ ጸልይለት። የጌታ ፈቃድ ይሁን። ጌታ ሆይ ምንኛ ካንተ ጋር መሆን እንደምፈልግና ካንተ ፈጽሞ መለየትን እንደማልሻ ታውቃለህ። ነገር ግን ኃጢአተኛ ነኝ። ትቀበለኝ እንደሆነም እንዳልሆነም አላውቅም። ለእጅ ሥራ ምሕረትን አድርግልኝ ጌታ ሆይ። ጎዳናህን አሳየኝ፣ መንገድህንም አስተምረኝ ጌታ ሆይ። ለእጅ ሥራ ምሕረትን አድርግ። ቅዱስ ጳውሎስ የመጀመሪያው መናኝ ከልጆችህ እንደ አንዱ ልታደርገኝ ትፈቅድ ይሆን? ቅዱስ እንጦስ የአንተ ልጅ ለመሆን አልችልም? ጠጣ፣ የሚበላ ነገርም ይኖረናል። እንኳን ደህና መጣሽ የልጆች እናት። አመሰግናለሁ። ይህንን ገንዘብ ወስደሽ ዱቄት ግዢና ነገ ወደ ቤተ ክርስቲያን ውሰጂ። ገንዘብ ከየት አገኘ? አዲስ የገዛሁት ማሽን የመጀመሪያ ገቢ ነው።
አረ እንኳን ደስ ያለ። ታዲያ ግን ግማሹን ብናስቀምጠው አይሻልም? ሊያስፈልገን ይችላል እኮ። እንዴ አበድሽ እንዴ? ምን ነው? ይሄ በትክክል የሚገባው ለእግዚአብሔር ነው። እርሱ ደግሞ እኛን ይደግፈናል። እነዚህ ዶሮአችን የጣለቻቸው የመጀመሪያዎቹ እንቁላሎች ናቸው። ከዱቄቱ ጋር ቤተ ክርስቲያን ይዤ እሄዳለሁ። አትበልጠኝም። ተባረኪ የልጆች እናት። የሚሄደውም የሚመጣውን ባቡር ሁለቱም አንድ አይነት ናቸው። ግን እዚህ መናኸሪያ ላይ የሚወርደው ማን ይሁን? የሚቆየውስ ማን ይሁን? አላውቅም። ብቻ የኔስ መውረጃ መቼ ይሆን እላለሁ። ጌታ ሆይ እንዲሆን የመቆየት አለብኝ። መውረጃዬ ሳይደርስ በፊት ወደ አንተ መድረስ እፈልጋለሁ። ወደ አንተው ሰማይ የሚወስደው ባቡር እንዳያመልጠኝ እሰጋለሁ። እንዳልጠፋና ከአንተ ተለይቼ እንዳልጣልም እፈራለሁ። እባክህን ወደ አንተ ጎዳና ምራኝ። እባክህን ወደ አንተ ጎዳና ምራኝ። ምን ሆነሃል ነጂብ? ምን ነው ነጂብ? ምን ነው እንዲሆነ ቁጭ አለ? ከዚህ በላይ ልሸሽገው አልቻልኩም። በቃ አልቻልኩም። ንገረን ልጄ፣ ተናገር። ምን ተፈጠረ ነጂብ? ንገረኝ። ይህንን ነገር ለዓመታት ሸሽጌው ቆየው። ላደርገው እመኝ ነበር፣ ነገር ግን አልቻልኩም። ልነግራችሁ አልቻልኩም። አሁን ግን ልነግራችሁ ይገባኛል። ምንም አትናገር ልጄ። ሁሉም ነገር ይታወቀናል። ሁሉንም እንረዳዋለን። እኔም አውቀዋለሁ። እግዚአብሔር ይባርክ ነጂብ። ጨረስክ ነጂብ? ምን እንደምልህ አላውቅም። ከኛ ጋር ሁን ወንድሜ፣ ልተውህ አልችልም። ገንዛ ወንድምህን ትተህ የምትተውበትና ጥላ የምትሄድበት ልብ አለህ? ምንድን ነው ነገሩ ፋሪስ? አንድ ቀን ያንተ እናትና አባት ትቼ ወደ ራሴ እናትና አባት እሄዳለሁ እያልኩ ሁሉ ጊዜ ነግረሃል ነበር። ከምርህ አልመሰለኝም ነበር። ትናፍቀኛለህ ወንድሜ ለማለት የፈለግከው አልገባኝም ነበር። አሁን ምን ገባኝ። ትናፍቀኛለህ ፋሪስ፣ ይሄ ለቅሶ ጊዜ አይደለም። ስማ ፋሪስ፣ የእውነት የምትወደኝ ከሆነ እማዬና አባዬን ተንከባከባቸው፣ ከልብ ውደዳቸው። ደስ አሰኛቸው። ፋሪስ፣ እግዚአብሔር ይባርክ። ነጂብ
ነጂብ ነጂብ ነጂብ ነጂብ ናንጂ ነጂብ ናንጂ የኔ ውድ ናንጂ። ቅዳሴውን ከመጀመሪያው ጀምረን ማስቀደስ አለብን። እየመጣ ነው። ፋሬስ ና እንጂ። ጠብቁን፣ እየመጣ ነው። ቅዳሴው ሲጀመር ጀምሮ ቤተ ክርስቲያን መገኘት አለብን እንዴ? አዲስ ልብስ ስሰፋልህ ገና ጎህ ሲቀድ ትነሳለህ። ቤተሰቡን ሁሉ ትቀሰቅሳለህ። አንተ በእጄ የሰራውን ነገር ስለምወድ እኮ ነው። እኔ በእጄ የሰራሁት ነገር ያስደስታል አይደል? እግዚአብሔር ላንተ ባዘጋጀልህ ነገር የማትደሰተው ለምንድን ነው? እየተነጋገርን ያለነው ስለ ጌታ ሥጋና ደም ነው። ጌታችን ተግተው የሚፈልጉኝ ያገኙኛል ብሎ የለም እንዴ? ለምንድን ነው ቅዳሴ ተብሎ የሚጠራው? ምክንያቱማ ከቅዱሱ ጋር ስለምንገናኝበት ነው። በል ፍጠን። በል እንጂ ፋሬስ። እርሶን በዚህ ገዳም ማግኘት ትልቅ ክብር ነው። አመሰግናለሁ። በቡሽ ያለው ገዳም እንዴት ነው? ደህና ነው አባ። እንደምን አለህ አቶ ነጂብ? እንዴት ነህ? ነጂብ ከአልሟራቂ አቅራቢያ ከዛራቢ ነው የመጣው። እዚህ መምኩስ ይፈልጋል። ከደብረ አባት ደብዳቤ ለአባታችን ይዞ ነው የመጣው። ደህና እንንገራቸውና የሚሆነው እናያለን። ደብዳቤውን አንብቤዋለሁ። ስላንተም ሁሉን ነገር ተረድቻለሁ። በገዳም መኖር በደብር ከምእመናን ጋር ከመኖር ጋር ፈጽሞ የተለያየ ነገር መሆኑን ልትረዳ ያስፈልጋል። ምንኩስና ስለ ተወደደው ጌታ ሲሉ መከራን መቀበል ነው። ቅዱስ ጳውሊ ጥንካሬ እንደሚሰጠኝ አምናለሁ። ለማንኛውም እንፈትንሃለን። አንተም ራስህን ትፈትናለህ። እግዚአብሔር የሚበጅህን ያድርግልህ። በእርሶ ጸሎት እግዚአብሔር ይደግፈኝ። ከአባ ጋር ሂድ። እርሳቸው ስለ ገዳሙ አኗኗር ስርዓት ይነግሩሃል። ይፍቱኝ አባቴ። እግዚአብሔር ይፍታህ፣ በመንገድ ይምራህ፣ የሚበጅህንም ነገር እርሱ ይምራህ።
ወንድም ነጂብ። አቤት አባቴ። ምንድነው የምሰማው? ይቅር ይበሉኝ አባቴ፣ ገመዱ ሳስቶ ነበር እና ተበጠሰ። ሂድና መዝሙርና ቅዳሴው ላይ ተገኝ። ከዚያም ገዳሙን ለቀህ ሂድ። እባክዎ አባቴ፣ ምንኩስናን ትቼ እንድሄድ ያድርጉኝ። ምንኩስናን እንድትተው አልጠየቅኩህም። ገዳሙን ለቀህ እንድትወጣ ነው። ከደጅ ስደርስ ልቤ ይመታል፣ ወደ ማደሪያ እግሬ ተነስቷል። ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ ልቤ አንተን ይመኛል። ሕይወቴን ላንተ ልሰጥ መጣሁኝ፣ ለኃጢአት ይቅርታ ካንተ ሻለሁኝ። ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ መንገድን አሳየኝ። የአንተ መንገድ እጅግ ከብዳል፣ የጽድቅ ፈተና ማለፍ ይጠይቃል። ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ ጥበቃ ይደንቃል። ደካማ ብሆን በራሴ ባልችለው፣ አንተ በእኔ ካለ ድል አደርገዋለሁ። ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ ኦ ጌታዬ ሆይ፣ አሸንፈዋለሁ። ሰላም ለእርሶ ይሁን አባ። ከቅዱስ ጳውሊ ገዳም እንደመጣህ ተነገረኝ። እዚያ ምን ተፈጠረ? ለምን ጥለህ ወጣ? ጥዬ አልወጣሁም። ደወል በምደውልበት ጊዜ ገመዱ ተበጠሰ። የተከበሩ አባታችንም ተቆጥተው እንደወጣ ነገሩኝ። ዓለምን ጥዬ መጥቻለሁና ልመለስ አልችልም። ቅዱስ እንጦንስ ይቀበለኛል ብዬ አስቤ ነው። በቅዱስ ጳውሊ ገዳም ምን ያህል ጊዜ ቆየህ? 2 ዓመታት። አሁን ዕድሜህ ስንት ነው? 30 ወይም 31 ዓመት ገደማ ይሆነኛል። የመጣኸው ከየት ነው ነጂብ? ወላጆቼን የሚንከባከባቸው ሌላ ሰው አለ ወይስ አንተ ነህ? አልሙሐራክ ከሚገኘው ከዛራቢ ነው የመጣሁት። የአባቴ ስም ሰዓት ይባላል። እሺ እኔ ልጅ እግዚአብሔርን ፈቃድ እንጠይቃለን። ምንኩስናን የሚመርጥልህ ከሆነ እዚህ ትቆይና እንፈትንሃለን። እግዚአብሔር ለተሻለ ነገር ይምራህ፣ እኛንም ይምራን። እጅግ በጣም አመሰግናለሁ አባቴ። እግዚአብሔር ተቀብሎ የእርስዎ ልጅ አድርገኝ። አባ በል አሁን ከአባታችን ጋር ሂድ። አባ ከእርስዎ ጋር ይውሰዱት። ከእርሳቸው ጋር ሂድ። ይምጡ አባ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጻ፣
ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ ይሁን አሜን። ተመስገን ተመስገን አምላኬ። ጌታዬ ሆይ አመሰግንሃለሁ። እና አሁን የምንኩስናን ልብስ ልለብስና ከእነርሱ መካከል አንዱ ልሆን ነው? እኔ አላምንም። እነርሱን ለማገልገልና መኖሪያቸውን ለማጽዳት እንኳን የበቃህ አይደለህም። ከእነርሱ ጋር መብላትና መተኛት እንኳን አይገባህም። እንዴት ከእነርሱ አንዱ ልትሆን ትችላለህ? ይህም ብቻ አይደለም፣ ሊቀ ጳጳሱ አብርሃምም ይገኛሉ። ስለ ፍቅርህና ስለ ቸርነትህ ጌታዬ ሆይ ተመስገን። ይህንን ነገር እንዴት እንደምፈልገው ታውቃለህ። አንተ ጠብቀኝ ጌታዬ፣ አንተው ምራኝ፣ አበርታኝ። በሕይወቴ ሁሉ በልብ ንጽሕና እንድኖር እርዳኝ። እጆቼን ይዘህ ደግፈኝ። አንተን የሚወዱ ቅዱሳን በሄዱበት ጎዳና እንዲሄድ እርዳኝ። አባ እንጦንስ ሆይ የዋሁ አባ ጳውሎስ ደቀ መዝሙሬ ይሆን ዘንድ እንደ ተቀበልከው እኔንም ስለ ተቀበልከኝ አመሰግናለሁ። እኔ በአንተ ዘንድ እጅግ ትንሽ ብሆንም አባቴው ስለ ተቀበልከኝ አመሰግናለሁ። እኔ ግን በደለኛና ክፉ ሰው ነኝ። ዮስጦስ በቀይ ባህር ክልል በምስራቃዊው ምድረ በዳ በቅዱስ እንጦንዮስ ገዳም መነኩሴ የሆነ አሜን። መንግሥተ ሰማያት የከበረ ዕንቁን ሊገዛ የሚወድ ነጋዴን ትመስላለች ይላል መጽሐፍ ቅዱስ። ያንን ውድ ዕንቁ ባገኘ ጊዜ ዕንቁን ለመግዛት ያለውን ሁሉ ሸጠ። እንዲሁም መጽሐፍ ቅዱስ በጠባቡ ደጅ ግቡ ይላል። ምንኩስና ትልቅ ነገር ነው። ጥሩ መነኩሴ መንገዱን በጥንቃቄ የሚጓዝ ነው። በሕይወቱ ጠንቃቃ መሆን አለበት። ከእግዚአብሔርም ጋር ባለው ግንኙነት እንዲሁ በመንፈሳዊ ተጋድሎም ቆራጥ መሆን አለበት። ከሌሎች መነኮሳት ጋርም ባለው መግባባት የጊዜን ጥቅም በመረዳትም ላይ ጠንቃቃ መሆን ይገባዋል። ምክንያቱም በመነኩሴ ዓይን ሁሉም ንጹሕ ነው። እንዲሁም እርሱ ከአሁን በኋላ ለሰማዩ መንጋ ለመላእክት ማኅበር የሚገባ ነው። በምድር ላይ የሚኖር ቢሆንም እንደ እርሱ መሆን አለበት። ለዚህም ነው መነኮሳት ምድራውያን መላእክት ሰማያውያን ሰዎች ተብለው የሚጠሩት። ስለዚህ ሁላችን እንደ መላእክት እንሁን፣ አምላካችንን እንውደድ፣ በጥንካሬና በተጸምዶ እናገልግለው። ካንተ ማር ዘንድ ዝም እላለሁ